የኦሮሞ ነጻነት ድምጽ ነው። የኦሮሞ ነጻነት ድምጽ ዘወትር ማክሰኞ፣ አርብና ቅዳሜ ከጠዋቱ ከ12 ሰዓት ተኩል እስከ 1 ሰዓት፣ ምሽት ከ12 ሰዓት እስከ 12 ሰዓት ተኩል እንዲሁም ረቡዕ ከጠዋቱ ከ1 ሰዓት ተኩል እስከ 2 ሰዓት፣ ምሽት ደግሞ ከ1 ሰዓት እስከ 1 ሰዓት ተኩል በ837 ኪሎ ሄርዝ መካከለኛ ሞገድና በ7175 ኪሎ ሄርዝ አጭር ሞገድ እንዲሁም በ25 ሜትር ባንድ አጭር ሞገድ በ11810 ኪሎ ሄርዝ ላይ ዘወትር አርብና እሁድ ከምሽቱ ከ2 ሰዓት እስከ 2 ሰዓት ተኩል በአፋን ኦሮሞ፣ ረቡዕ ምሽት ከ2 ሰዓት እስከ 3 ሰዓት ደግሞ በአፋን ኦሮሞና በአማርኛ በቅደም ተከተል የሚያስተላልፈውን ዝግጅት አሁን ጀመረ። ይህ የኦሮሞ ነጻነት ድምጽ ነው። ጤናስትልን ክብራትና ክብራን አድማጮቻችን ከዚህ ከኦሮሞ ነጻነት ድምጽ የአማርኛ ዝግጅት ክፍላችን በእያላችሁበት የከበረ ሰላምታችን ይድረሳችሁ እንላለን። ክብራትና ክብራን አድማጮቻችን እነሆ የዕለቱን ዝግጅታችንን ይዘን ቀርበናል። የዕለቱን ዝግጅት በማስተዋወቅ እስከ መጨረሻው አብሬያችሁ የምቆየው እኔ ባረንቱ ገዳ ነኝ። በዕለቱ ዝግጅታችን እንደተለመደው ዜና ቀዳሚ ይሆናል። ዜናን ተከትሎ ባደፈ ባረጀና በቀመለ ሱሪ ላይ አዲስ ቁራጭ ጨርቅ መለጠፍ ሱሪውን አዲስ አያደርገውም በሚል ርዕስ ስር ያሰናዳነውን ወደ እናንተ እናደርሳለን። እንደሚታወቀው ላለፉት 26 ዓመታት አምባገነኑ የወያኔ ስርዓት ህዝቦችን እያሰረ እየገደለና እየዘረፈ ለዛሬ ዘልቋል። አሁንም እንደተለመደው እያሰረ እየገደለና እየሸነገለ እድሜውን ለማራዘም ሲታትር ይታያል። ይህንኑ በተመለከተ ህዝብን በፍቅር እንጂ በጦርነት ማንበርከክ አይቻልም በሚል ርዕስ ስር ያሰናዳነውን እንዲሁ በዛሬው ዝግጅታችን ወደ እናንተ የምናደርስ ይሆናል። ሁሉንም እስከ መጨረሻው ከኛ ጋር በመሆን ተከታተሉ እያልኩ አሁን ወደ ዜናው አሸጋግራችኋለሁ። በድጋሚ ጤና ይስጥልኝ አድማጮች፣ ከሰዓቱ ዜና ጋር ፍራኦል ጃለታ ነኝ። የወለጋ ዩኒቨርሲቲ የኦሮሞ ተወላጅ ተማሪዎች ወያኔ ባሰማራቸው የሶማሌ ክልል ልዩ ፖሊስ አባላት በኦሮሞ ህዝብ ላይ እየተፈጸመ ያለውን ግድያ በመቃወም ትምህርት እንደሚያቆሙ አስታወቁ። የወያኔ መንግስት ባሰማራቸው የሶማሌ ክልል ልዩ ፖሊስ ኃይል አባላት አማካይነት በተለያዩ የኦሮሚያ ዞኖች በተለይ በድንበር አካባቢዎች የከፈተው ዘመቻ በተጠናከረበት በአሁኑ ወቅት በተለይ በቦረና ዞን በርካታ ንጹሃን ሰላማዊ ዜጎች በወራሪ ኃይሎቹ እየተገደሉ እንዳሉ ምንጮች ይፋ አድርገዋል። በስርዓቱ የፌዴራል ፖሊስና የመከላከያ ኃይል የሚታገዙ የሶማሌ ክልል ልዩ ፖሊስ ኃይል አባላት በህዝቡ ላይ ተኩስ በመክፈት መግደል፣ ማቁሰልና ማዋከባቸውን እንደቀጠሉ ምንጮች ያስረዳሉ። የወለጋ ዩኒቨርሲቲ የኦሮሞ ተማሪዎች ይህንኑ ድርጊት በመቃወም ድምጻቸውን አሰምተዋል። ቁጥራቸው ከ100 በላይ የሚሆኑ በተለይ የቦረና ዞን ተወላጅ የኦሮሞ ተማሪዎች እናቶቻችንና አባቶቻችን መንግስት ባሰማራው ልዩ ፖሊስ ተብዬ የሽብር ኃይል እየተጨፈጨፉ በዝምታ ማየትና መማር አንችልም በሚል የዩኒቨርሲቲውን ግቢ ለቆ እንደሚወጡ አስታውቀዋል። ተማሪዎቹ በማከልም ባላቸው ሙያና ዕውቀት በኦሮሚያ ድንበር ላይ በሶማሌ ክልል ልዩ ፖሊስ ጦር እየተጨፈጨፉ ያሉትን ወገኖቻቸውን ለመርዳት እንደሚሰሩና ለዚህም አስፈላጊውን መስዋዕትነት ለመክፈል ዝግጁ መሆናቸውን ይፋ አድርገዋል። የተቀሩትም የዩኒቨርሲቲው ተማሪዎች በወያኔ እየተፈጸመ ያለውን ወንጀል በመቃወም ከኦሮሞ ተማሪዎች ጎን ተሰልፈው ትምህርታቸውን በማቆም ግቢውን ለቀው እንደሚወጡ ማስታወቃቸውን ከነቀምቴ የደረሰን ዘገባ ይፋ አድርጓል። እየተፋፋመ ያለው ህዝባዊ ተቃውሞ በተለይም የኦሮሞ ህዝብ ብሔራዊ የጭቆና ፍጻሜ አመጽ እንቅስቃሴ መፈናፈኛ ያሳጣው አምባገነናዊ የወያኔ መንግስት ከ15000 በላይ ሰላዮችን አሰልጥኖ ወደ ኦሮሚያና አማራ ክልሎች ማሰማራቱ ተጋለጠ። ህዝባዊ ትግሉን ለማፈን በማለም አሰልጥኖ ወደ አማራና ኦሮሚያ ክልሎች ያሰማራቸው ከ15000 በላይ የሚሆኑ ቅጥረኛ ሰላዮች አብዛኛዎቹ ቀደም ሲል የስርዓቱ የመከላከያ ኃይል ታማኝ አባላት የነበሩ መሆናቸው ተጋልጧል። የወያኔ ቡድን ህዝቡን እንዲሰልሉ የሚያሰማራቸውን ሰላዮች በማጣቱ ቀደም ሲል የስርዓቱ
ታማኝ ጦር ኃይል የነበሩ ተላላኪዎቹን በአዲስ መልክ በማሰልጠን ሲቪል አስመስሎ ወደ ኦሮሚያና አማራ ክልሎች በመላክ ህዝባዊ ትግሉን በእነዚሁ ሰላዮች አማካይነት ለማክሸፍ እያሴረ መሆኑን ምንጮች ይፋ አድርገው አስፈላጊው ጥንቃቄ እንዲደረግም መልእክት አስተላልፈዋል። ይህ በእንዲህ እንዳለ በደቡብ ምስራቅ ኦሮሚያ በኦሮሞ ነጻነት ግንባር ስም በመንቀሳቀስ ህዝቡን ሲያታልሉ የነበሩ ኤሬ ቦንሲሶና አብደላ ሚኤሱ የተባሉ የወያኔ ጉዳይ ፈጻሚ ሰላዮች ተጋልጠዋል። አምባገነኑ የወያኔ መንግስትና ተላላኪ ኦፒዲዮ በተለያዩ የኦሮሚያ ዞኖች ውስጥም እንዲሁ ቅጥረኞችን በማሰማራት እኛ የኦነግ አባላት ነን፣ እኛ የኦሮሞ ነጻነት ሰራዊት አባላት ነን፣ እናደራጃቸዋለን፣ ወደ ትጥቅ ትግል እናስገባቸዋለን፣ ተቀላቀሉን ወዘተ በሚል ወደ ህዝቡ ቀርበው በማባበልና በማታለል በተለይ ወጣቶችን አሳልፈው ለጠላት ለመስጠት እየሰሩ እንደሆነ እነዚሁ ምንጮች ይፋ አድርገዋል። በኦሮሞ ነጻነት ግንባር በሚመራው የኦሮሞ ህዝብ የነጻነት ትግል በተለይም በትጥቅ ትግሉ የኮማንዶ አሰልጣኝና አመራር በመሆን በትጥቅ ትግሉ ከፍተኛ ድርሻ ሲያበረክቱ የነበሩት የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል አቶ ከማል ቀልቤሳ ለኦሮሞ ነጻነት ሰራዊት በየወሩ 10,000 ብር ለማበርከት ወሰኑ። የኦሮሞ ነጻነት ግንባር በምዕራብ ኦሮሚያ ውስጥ ሲያፋፍም በነበረው የትጥቅ ትግል ውስጥ ከፍተኛ ድርሻ የነበረውና የኮማንዶ አሰልጣኝ በመሆን ከፍተኛ አመራር ሲሰጥና ሲያዋጋ የነበረው ከማል ቀልቤሳ ለኦሮሞ ነጻነት ሰራዊት በየወሩ 10,000 ብር ለመስጠት መወሰኑን ምንጮች ይፋ አድርገዋል። የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ አባል የሆኑት አቶ ከማል ቀልቤሳም እንደ ኦሮሞ ነጻነት ግንባር አባል ከሚያበረክቱት ወርሃዊ መዋጮ በተጨማሪም በየወሩ ለኦሮሞ ነጻነት ሰራዊት 10,000 ብር በማበርከት የኦሮሞ ነጻነት ሰራዊትን ይበልጥ ለማጠናከር ያላቸውን ቁርጠኝነት አሳይተዋል። በትጥቅ ትግል ውስጥ በጀግንነታቸው የሚታወቁት አቶ ከማል ቀልቤሳ የወሰዱት ይህ እርምጃ ለተቀሩትም የኦሮሞ ዜጎች ምሳሌ እንደሚሆን ያመለከቱት ምንጮቻችን የኦሮሞ ነጻነት ሰራዊትን ይበልጥ ማጠናከር ከሁሉም ዜጋ የሚጠበቅ ግዴታ መሆኑንም አመልክተዋል። አድማጮቻችን ለሰዓቱ ያዝነው ዜናም በዚሁ ተፈጽሟል። ባደፈ ባረጀና በቀመለ ሱሪ ላይ አዲስ ቁራጭ ጨርቅ መለጠፍ ሱሪውን አዲስ አያደርገውም። ባደፈ በተበጣጠሰ ባረጀና በቀመለ ሱሪ ላይ ወይም ቀሚስ ላይ ብጣሽ አዲስ ጨርቅ መለጠፍ በጭራሽ ሱሪውን ወይም ቀሚሱን አዲስ አያደርገውም። እድፍና ቅማሉንም ያብሰው እንደው እንጂ አይደብቀውም ወይም አይቀይረውም። አሮጌ ሁሌም አሮጌ ነውና መታደስ ካለበት ከስር ከመሰረቱ ከነተባዩ ለእሳት ተማግዶ በአዲስ መተካት ነው። አንድ ሀገር እያስተዳደርኩ ነው እያለ ነገር ግን በጉልበት ስልጣን ላይ ወጥቶ በጉልበት ስልጣን ላይ ለመሰንበት ህዝብን እያማረረና እየዘረፈ ያለ ነቀርሳ ቡድንም እድሳት ግምገማ እያለ በተቀደደና በተንጋደደ ወገን አዲስ መሳህ አሮጌ ግለሰቦችን የሽንቁሩ መድፈኛ እያደረገ ሲደርት ቢውል የነጻነት የእኩልነትና የፍትህ ጥያቄ ላለው ጭቁን ህዝብ ከተራ ሽንገላ ውጪ ለጥያቄው መሰረታዊ መልስ አይሆንም አይሰጥምም። ውድ አድማጮች የኢምፓየሪቷን ኢትዮጵያ የፖለቲካ መዘውር በሸርና በጠመንጃ የተቆጣጠረችው የትግራይ ነጻ አውጪ ነኝ ባይዋ ነፍሰ ገዳይና ዘራፊ ቡድን ሁላችንም እንደምናውቀው ካለፉት 26 ዓመታት ወዲህ በተለየ መልኩ ደግሞ የኦሮሞ ህዝብ የነጻነት ትግል አይሎ ከወጣበትና ጸረ ጭቆና አመጽ በኦሮሞ ነጻነት ግንባር ለመላው የኦሮሞ ህዝብ ጥሪ ከተላለፈበት ወቅት ጀምሮ ይህንን የከፋፍለህ ግዛና የዘረፋ አስተዳደሯን በመነቅነቁ
ታደሱ ጸረ ህዝብ አመለካከቶችን አስወገድን እንዲህና እንዲያ የሚባሉ የዚህና የዛ ድርጅት አባላትና አመራር ተባረሩ ታሰሩ ስትል ከርማለች። ወያኔ ህዝቦች በቃን ያሉትን መርዛማና የከረፋ ያረጀ ጊዜ ያለፈበትን አፋኝ አስተዳደሯን እድሜ ለማራዘም ያልወተወተችው ነገር የለም። ባረጀ ባፈጀ በበሰበሰና በቀመለ ሱሪ ወይም ቀሚስ ላይ አዲስ ብጫቂ ጨርቅ የመለጠፍ ያህል ህዝቡን ለማታለልና ለማወናበድ የቀመለና የከረፋውን ገመናዋን ለመሸፈን አንድና ሁለት ተላላኪዎቿን ከዚህና ከዚያ ድርጅት አንስታ አስራለች፣ አባራለች። እድሳት እያለችም ሌት ተቀን በየመድረኩና ሚዲያዎች ለፍልፋለች፣ እየለፈለፈችም ትገኛለች። አዎ እየሞተ ያለውን ስርዓቷን እድሜ ለማራዘም እጅግ ብዙ ለማወናበድ ጥራለች። ወያኔ ግን ከልቧ የምትለወጥ ቡድን አይደለችም። ለመለወጥም አልተፈጠረችም፣ ፍላጎቷም አይደለም። ላለፉት 26 ዓመታት ሁሉም የተገነዘበው ነገር ቢኖር ወያኔ እያጭበረበረችና እያወናበደች እየዘረፈች ስልጣን ላይ መቆየትን ነው። ያ እንዲሳካ ደግሞ እንደነ ኦፒዲዮ ያሉትን በኦሮሞ ህዝብ ላይ እንደነ ብአዴንና ደህድን እንዲሁም አብዲ ኢሌ የተባለ አሸባሪን በንጹሃን ህዝብ ላይ ወንጀል እንዲፈጽሙ ማድረግ ነው። እነዚህ ተላላኪዎች ሲያረጁና ጠገብ ሲሉ ደግሞ አባተ ኪሾን ከደቡብ፣ ያረጋል አይሸሹምን ከቤኒሻንጉል፣ ጁነዲ ሳዶን ከኦሮሚያ፣ ታምራት ላይኔን ከአማራ እንዳባረረችውና እንዳሰረችው ማሰር ማባረር ስራዋ ነው። የዛሬዎቹ ነፍሰ ገዳይ ተላላኪዎችም ያለ ጥርጥር የሚጠብቃቸው ይሄው ነው። ዛሬ የኦሮሞ ህዝብ በመሪ ድርጅቱ ኦነግ እየተመራ ለነጻነቱ ለሀገር ባለቤትነቱ እየተዋደቀ ይገኛል። በተለይ ቄሮ የኦሮሞ ወጣቶች ንቅናቄ ይህንን የሽፍታ ስርዓት ከኦሮሞ ህዝብ ጫንቃ ላይ ለማስወገድ ብርቱ ጥረት እያደረገ ይገኛል። በትግሉም የማይናቁ በርካታ ድሎችን እያስመዘገበ ይገኛል። ወያኔም ከመቼውም ጊዜ በበለጠና በግልጽ በሚታይ ሁኔታ ተጠባለች፣ ተጨንቃለች። ከጭንቀትና ከጥበት በተነሳም ተደናብራ በርካታ አስነዋሪና አሳፋሪ ኢሰብአዊ ድርጊቶችን በህዝቦች ላይ ስትፈጽም ቆይታለች፣ እየፈጸመችም ትገኛለች። ተሐድሶ፣ ሙስናና ሌሎች ዝባዝንኪ ተረት ቃላቶችን እየደረደረችም ህዝብን ለመሸንገል ትጥራለች፣ እየጣረችም ትገኛለች። ግን አልተሳካም። ሁሉም በግልጽ እንደሚያውቀው ካለፉት 3 ዓመታት ወዲህ በተለይ ከቅርብ ጊዜ ወዲህ እቺ የትግራይ ነጻ አውጪ ነኝ ባይ ሽፍታ ቡድን እዚህም እዚያም ህዝቡን አንዴ ጦር አሰማርታ ሌላ ጊዜ የስርዓቱን አገልጋይ ሆደ አደር ተላላኪዎችን መድባ ህዝቡን በጥይትና በፕሮፓጋንዳ ለማሳመንና ለመመለስ ብትሞክርም ጭራሽ አልተሳካላትም። እንዳሰበችው የህዝቦችን ጸረ ጭቆና አመጽ ለማዳፈን አልቻለችም። የሷ ታድሶና ግምገማ አንዱን ሌባና ነፍሰ ገዳይ ቀይራ ሌላ ሌባና ነፍሰ ገዳይ መተካቷንም ህዝቡ አልተቀበለም። አሁን ውጥረቱ ይበልጥ ተፋፍሞ ቀጥሏል። ህዝቡ በሁሉም አቅጣጫ አምባገነኗና ዘራፊዋ ወያኔ ከላያችን ላይ ትውረድ እያለ ይገኛል። ነፍሰ ገዳዮች ለፍርድ ይቅረቡም እያለ ነው። ወያኔ ደግሞ ቀሪ እስትንፋሷን ለማቆየት ደፋ ቀና እያለች ትገኛለች። እናም ትንቅንቁ ቀጥሏል። እንግዲህ ማንም አምባገነን መንግስትም ይሁን ቡድን ህዝብን አሸንፎ አያቅምና የኦሮሞ ህዝብ እያቀጣጠለ ባለው ትግል ያለ ጥርጥር አሸናፊ እንደሚሆን ግልጽ ነው። የስርዓቱ መውደቂያ እንዲፋጠን ግን ሁላችንም በያለንበትና በቻልነው ሁሉ በኦሮሞ ነጻነት ግንባር ከሚመራው ጸረ ወያኔ ትግል ጎን መቆም የዜግነት ግዴታችን ነው እንላለን። ትግላችንን አጠናክረን እንቀጥል። ወያኔ ባረጀና በቀመለ ስርዓቷ ላይ ብጫቂ የአዲስ ጨርቅ እየለጠፈች ልታደናግረን አይገባም። ስርዓቱ ከስር መሰረቱ መነቀል አለበትና። ክቡራን አድማጮቻችን እየተከታተላችሁ ያላችሁት ከዚህ ከኦሮሞ ነጻነት ድምጽ የአማርኛ ዝግጅት ክፍላችን ወደ እናንተ እየደረሰ ያለውን የዕለቱን ዝግጅታችንን ነው። ዜናን አስቀድሞ አስከትሎ ባረጀ
ባደፈና በቀመለ ሱሪ ላይ አዲስ ብጫቂ ጨርቅ መለጠፍ ሱሪውን አዲስ አያደርገውም በሚል ርዕስ ስር የተሰናዳውን ወደ እናንተ ያደረሰው ዝግጅታችን አሁንም እንደቀጠለ ነው። ቀደም ብዬ እንዳስተዋወቅኩት የወያኔ አምባገነን ቡድን ላለፉት 26 ዓመታት መላውን ጭቁን የኢትዮጵያ ህዝቦችን በተለየ ደግሞ የኦሮሞን ህዝብ እያሰረ እየገደለና እየሸነገለ እድሜውን ሲያራዝም ቆይቷል። አሁንም በተለመደ መልኩ እያሰረ እየገደለና እየሸነገለ እድሜውን ለማራዘም ሲታትር ይታያል። ቀጣዩ ዝግጅታችን ይህንኑ የወያኔን እንቅስቃሴ በተመለከተ ህዝብን በፍቅር እንጂ በጦርነት ማንበርከክ አይቻልም በሚል ርዕስ የተሰናዳ ነውና አብራችሁን ቆይታ አድርጉ። ወያኔ ጸረ ህዝቦች ጸረ ዲሞክራሲና ጸረ ፍትህ ዓላማውን ለማሳካት በማሰብ እንደ አውሮፓውያን አቆጣጠር በ1992 ዓመተ ምህረት በኦሮሞ ህዝብ ላይ የከፈተውና ላለፉት 26 ዓመታት ሳያቋርጥ እየተካሄደ ያለው ጦርነት ነው የወያኔን ስርዓት ቀስ በቀስ እያበሰበሰና እያደቀቀ መሰረቱን በማናጋት አሁን ባለበት ደረጃ የስልጣን ዘመኑ ፍጻሜ ዋዜማ ያደረሰው። ይሁን እንጂ ወያኔ ዛሬም ጣራ ሞት ላይ እያለም በኦሮሞ ህዝብ ላይ ያወጀውን ጦርነት ለማሸነፍ ያልማል። ይህ ህልሙ ግን ከንቱ ሆኖ ይቀራል። ህዝብ በፍቅር እንጂ በጦርነት አይሸነፍምና የኦሮሞ ነጻነት ግንባር በኦሮሞ ህዝብ ልብ ውስጥ የገባው በውጊያ ሳይሆን በፍቅር እንደሆነ ሁሉም በዲሞክራሲያዊ ስርዓት በሚተዳደሩ ሀገራት ውስጥ መንግስት የህዝብ አገልጋይ ነው። ህዝብ የበላይነት አለው። የህዝቡን የበላይነት በሚያስከብር ስርዓትና ህገ መንግስት ስለሚሰራ በህዝቡና ሀገሪቷ በሚያስተዳድረው መንግስት መካከል ሊኖር የሚገባው ግንኙነት የሚወስነው ህገ መንግስት ነው። ስለሆነም መንግስት የመረጠውን ህዝብ ፍላጎት ማሟላት ከተሳነው አሊያም ህዝቡ የሰጠውን አደራ ከበላ ካጎደለ የህዝቡ ጥቅምና መብት ከተነካ ህዝቡ ባለው ስርዓትና ህገ መንግስት ተጠቅሞ መንግስቱን ተጠያቂ ያደርጋል ወይንም ይቀይራል። የብሔሮች ወይኒ ቤት በሆነችው ኢትዮጵያ ኢምፓየር ውስጥ ግን ይህ ጉዳይ ተቃራኒ ወይንም የተገላብጦች ነው። ህዝቡ ነው የመንግስት አገልጋይ። በመንግስትና በህዝቡ መካከል ሊኖር የሚገባውን ግንኙነት የሚወስነው ስርዓትና ህገ መንግስት ለስሙ ብቻ ነው ወረቀት ላይ የሰፈረው። ህገ መንግስቱ ስለ ህዝብ የበላይነት ይናገራል። ይሁን እንጂ እሱ እንዲሁ ለይስሙላ ብቻ የተቀመጠ እንጂ ስራ ላይ የዋለበት ጊዜ ታይቶም አይታወቅም። ስለሆነም ህዝቡ ሀገሪቷን የሚያስተዳድረውን መንግስት ፍላጎት ማሟላት ሲሳነው የመብት ጥያቄ ከጠየቀ መንግስት የሚወስደውን የህዝብን ጥቅም በሚነካ እርምጃ ላይ ተቃውሞ ካሰማና በአጠቃላይ ዝም ብሎ ካልታዘዘና አንገቱን ደፍቶ ካላደረ መንግስት ማሰርንና መግደልን ጨምሮ ያሻውን እርምጃ በህዝቡ ላይ ይወስዳል። ይህ ከኢትዮጵያ ኢምፓየር መፈጠር አንስቶ የነበረና ዛሬም ቀጥሎ እየተፈጸመ ያለ እውነታ ነው። ለዚህም ዋነኛ ማስረጃ ከሚሆኑት ውስጥ ህወሓት ኢህአዴግ ብሔራዊ የደህንነት ምክር ቤት በሚል ያቋቋመው አካል ባለፈው ሰሞን ያሳለፈው ውሳኔ አንዱ ነው። ወያኔ ብሔራዊ የደህንነት ምክር ቤት በሚል ያቋቋመው ይህ አካል ከቀናት በፊት ባካሄደው ስብሰባ ህዝቦች እያቀረቡት ያለውን የመብት ጥያቄ በተለይም የኦሮሞ ህዝብ የነጻነት ትግልን ባለፉት 26 ዓመታት ሲያደርግ እንደነበረው ሁሉ በጦር ኃይል ማፈኑን ለመቀጠል መወሰኑን ይፋ አድርጓል። የዚህ አካል ውሳኔ ህወሓት ኢህአዴግ አሁንም በድጋሚ በደህንነትና ጦር ኃይል ተጠቅሞ በኦሮሞ ህዝብ ላይ ለማወጅ ያወጣውን እቅድ ለማሳካት ያለመ መሆኑ ግልጽ ነው። በተለያዩ የመብት ጥያቄዎችና በህዝቦች የነጻነት ትግል በተለይም በኦሮሞ ህዝብ የነጻነት ትግል ከፍተኛ ውጥረት ውስጥ ገብቶ የአገዛዝ እድሜው ከእለት ወደ እለት እያጠረ ያለው ወያኔ ከገባበት አጣብቂኝ የተነሳ ሰሞኑን ለህዝቦች ጥያቄዎች ምላሽ እየሰጠ ያለ ለማስመሰል በተላላኪዎቹ ተጠቅሞ በርካታ የሐሰት ድራማዎችን አቀናብሮ ህዝቡን ሊቀጥፍበት ሲሞክር ነበር። አሁንም በመሞከር ላይ ነው። ለስርዓቱ ታማኝ የሆኑ አያሌ ተላላኪዎችም ይህንን ድራማ ህዝቡ እንዲቀበል ለማድረግ ሁኔታዎች እንደቀድሞ አይደሉም።
ለውጥ እየታየ ነው። ስለሆነም አሁን ለጊዜው ተቃውሞ ማሰማት ትክክል አይደለም ወዘተ በማለት ለወያኔ በመወገን መደስኮር ጀምሮ ነበር። አሁንም አልተውትም። ይሁን እንጂ ከወሬ አልፎ በተግባር መሬት ላይ የታየ ነገር ስለሌለ ጉዳዩ ህዝቡን አታለው ጊዜ በመሸመት የህወሓት ኢህአዴግን የስልጣን ዘመን ለማራዘም የታቀደ ድራማ ብቻ እንደሆነ ህዝቡ ቶሎ ስለነቃበት ተቃውሞን ቀጥሏል። ወያኔ ህዝቡን አታለው ያገዛዙን እድሜ ለማራዘም ያቀናበረው ድራማ በህዝቡ ተነክቶበት እንደከሸፈበት በተገነዘበበት በአሁኑ ወቅት ነው እንግዲህ ወያኔ በብሔራዊ የደህንነት ምክር ቤት ስም በህዝባችን ላይ ከድሮም በተግባር ላይ እየተፈጸመ ያለውን የጦርነት አዋጅ የማደሱን ውሳኔ ያሳለፈው። ይህ ወያኔ ደረስኩበት ያለው እንደ አዲስ የተላለፈው ውሳኔ ለኦሮሞ ህዝብ አዲስ አይደለም። ወያኔ በኦሮሞ ህዝብ ላይ በገሃድ ጦርነት ያወጀው እንደ አውሮፓውያን አቆጣጠር በ1992 ዓ.ም የኦሮሞ ህዝብ ከመረጠው ድርጅት የኦሮሞ ነጻነት ግንባርና ከኦሮሞ ህዝብ ጋር ጦርነት በገጠመበት ወቅት ነበር። ከዚያን ወቅት አንስቶ ራሱ ባለው ኃይልና ስልት እንዲሁም ከባዕዳን ከሚያገኘው እገዛ ሁሉ ተጠቅሞ የኦሮሞን ህዝብና የኦሮሞን ህዝብ የነጻነት ትግል መሪ ድርጅት የሆነውን ኦነግን ለማሸነፍ በሁሉም መስክ ጦርነት ከማካሄድ ተቆጥቦ አያውቅም። ወያኔ ጸረ ህዝቦች፣ ጸረ ዲሞክራሲና ጸረ ፍትህ ዓላማውን ለማሳካት በማሰብ እንደ አውሮፓውያን አቆጣጠር በ1992 ዓ.ም በኦሮሞ ህዝብ ላይ የከፈተውና ላለፉት 26 ዓመታት ሳይቋረጥ እየተካሄደ ያለው ጦርነት ነው የወያኔን ስርዓት ቀስ በቀስ እያበሰበሰና እያደቀቀ መሰረቱን በማናጋት አሁን ባለበት ደረጃ የስልጣን ዘመኑ ፍጻሜ ዋዜማ ያደረሰው። ይሁን እንጂ ወያኔ ዛሬም ጣረሞት ላይ እያለም በኦሮሞ ህዝብ ላይ ያወጀውን ጦርነት ለማሸነፍ ያልማል። ይህ ህልሙ ግን ከንቱ ሆኖ ይቀራል። ህዝብ በፍቅር እንጂ በጦርነት አይሸነፍምና የኦሮሞ ነጻነት ግንባር በኦሮሞ ህዝብ ልብ ውስጥ የገባው በውጊያ ሳይሆን በፍቅር እንደሆነ ሁሉም ya joroko godangama lafamba tunchamadana godangama lafamba tumekotana wadukamna ya komoko wajalana walmararfana gafadigi tibalabdana wajalana walmararfana gafadigi tibalabdana kotinkona ya joroko godangama lafamba tunchamadana godangama lafamba tumekotana wadukamna ya komoko wajalana walmararfana gafadigi tibalabdana wajalana walmararfana gafadigi tukilali akayiriyal akuma komo walirane swagarta ade hari arkan koda tujarri biya kota biya dira shawati lari shimali jama sakali me tukilali akayiriyal akuma komo walirane swagarta ade hari arkan koda tujarri biya kota biya dira shawati lari shimali jorokoti jibi charfaza lejisu koti jibi charfaza lejisu loliya kero loli suma kalami lelisu loli gamesi loro debisu koti jorokoti jibi charfaza lejisu koti jibi charfaza lejisu loliya kero loli suma kalami lelisu loli gamesi loro debisu kodo
kabu Bala cheka Ubu gota Waka tega Kalo gama Edi jabi Ubu kero Egi rabi Suma kanda milele Sulo liga mesiroro devisu እንግዲህ ክቡራትና ክቡራን አድማጮቻችን ለዕለቱ ያሰናዳነው ዝግጅታችን በዚሁ ላይ ተጠናቀቀ። በተመሳሳይ ዝግጅት ተመልሰን እስክንገናኝ ድረስ ደህና ሁኑ። ድል ለኦሮሞ ሕዝብ።